ታዲያስ እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች ዛሬም ለእናንተ ይመጥናል እናንተን ፈታ ዘና ያደርጋችኋል ብዬ የማስባችሁን ቪዲዮ ይዤላችሁ ቀርቤያለሁ። አብረን ሪያክት የምናደርግባችሁ ይሆናል። አብራችሁን ቆዩ። ሰላም ነው? እንዴት ነህ? አለለ ሰላም። ምን እያደረክ ነው? ያው ና ሻይ ቡና ልበል። እሺ በቃ እዚህ እንግባ። የአረብ ቤት ነው። ና አስተናጋጅ፣ ለእኔ ሻይ እንደገና ቡና በስኳር። ወይ ሻይ ጠጣ ወይ ቡና ጠጣ። አረ ሻይ ቡና ነው ያልከኝ። ቀልዶ ቁም ነገሩ እኮ ደስ ይላል። የሚያስተምሩትም ትምህርት ደስ ይላል። ግን ክሰሉን ተናፈጡት። ወደ ቀጣይ ቪዲዮ። ጀግና ነው በጣም። ለአንድ ሰው ራሱ እኮ በጣም ከባድ ነው ራሱን ችሎ ለመሻገር ማለት ነው። አዝሎ አስባችሁታል? አሜዚንግ፣ አስገርሞኛል በጣም ማለት ነው። ውዴ ለቁም ነገር ነው የምፈልግሽ ይሉናል ወንዶች አልጋ ላይ አውጥተው እስኪጠልዙ። ቁም ነገር ቁጭ ነገር ብለው ነገር የለም። መጀመሪያ ሽማግሌ ላክ ለመጠልዝ፣ ከዛ በፊት ኑሮውን ጠልዝ። አንቺ ደግሞ ሜዳ ላይ እንደወደቀ ሃይላንድ ማንም ዝም ብሎ አንስቶ አይጠልዝሽ። ኑሮሽን ጠልጂ፣ ትምህርትሽን ጠልጂ፣ ስራሽን ጠልጂ። ከዛ በኋላ ለመጠለዙ ትደርሻለሽ። ስለምን መጠለዝ ነው የምታወራው? እኛ መጠለዝም መጠለዝም ጨርሰናል። እኔ ብዙ ጊዜ ኳስ ብቻ የሚጠለዝ ይመስለኝ ነበር ሴቶች። ለማንኛው ከባድ ሰው ነሽ፣ ሙድሽ ከባድ ነው። መቼም ይህንን ቪዲዮ አይቶ አለመሳቅ ትንሽ ይከብዳል። እኔ ራሱ ከአንዴ ሁለቴ ሶስቴ ደጋግሜ ነው ያየሁት። ፈታ ዘናን ያደረገኝ። በእናትህ ችኳ ሻይ ቡና ብዬ መጣሁ። እሺ በቃ እመጣለሁ፣ እመለሳለሁ። እሺ መፍትህ ነው እንዴ? መፍትህ ነው? አዎ ምን አገባኝ። ከፈለሽ ጉድጓድ ግባ። ጉድጓድ ግባ? ሳቢ ናትሽ። በቃ ተቀብጃለሽ እንዴ? ልኩ ጆሮክ ነው በሉኝ። አማርኛ መስማት ጀምሬ ነው ወይስ ደግሞ እንግሊዝኛ ፐርፌክትሊ መስማት ጀምሬ ነው እንዴ? ግን አታጋቡ። አንድ ቀን ከአበሻ ጋር ብትውል ነው አሉ ባህሪዋ እንደዚህ የተቀየረ። ጥርጣሬ ያለበት ፍቅር ማለት ደግሞ ጠጠር ያለበት ምስር ማለት ነው። ምስሩን ለመብላት ጠጠሩን መልቀም አለብን። ይኸውልህ ጠጠሩን ደግሞ የምትለቅመው ምስሩ ጥሬውን እያለ እንጂ በስሎ አይደለም። ዋው እውነት ነው። ዋው አገላለጽ ተመችቶኛል። You go faint, oh. You go faint. Body go tell you. ከኮቪድ በኋላ አንድም ጤነኛ ሰው የለም። እድሜና ጤና ከሰጠን ገና ብዙ ነገር ያሳየናል። ጉድ እኮ ነው። የአዶናይ ሙዚቃ ለጆሮ ስንጠቃ፣ የአዶናይ ጉሮሮ ቢበጥስም ጆሮ ድምፁ ተቀናብሮ እንደ አስቴር አወቀ እንደ ቴዲ አፍሮ ሙዚቃ ለቀቀ ሊያደርገን ደንቆሮ። እንደ ጭራ ቀረሽ እንደ አስቴር አወቀ አዶናይ ሙዚቃ ዘፈን ከለቀቀ በዛ ቢስማር ድምፁ ጆሮ ካደረቀ መልሶ ይታሰር በፍርድ ቤት መቅጫ። የኛ ጆሮ ነው ወይ የሱ ማላገጫ? መልሰው ይሰሩት እሱም ብሎ ደግሞ አቀንቃኝ ኃይሌ ሩት አንተም ብሎ ኃይሌ ሩት የማንንም ማላገጫ ትሁን አዶናይ የአንድ ቀን ስህተት ነገሩ። አንተ መስሚያ ጠጥ ነው፣ ማንንም አሰማ ከመሰለ መሰለ ነው። ግን ሙዚቃው ምን ላይ ደረሰ? ለእኛም ብታሳውቀን። ኢትዮጵያዊ ናቸው እንዳትሉ፣ ከነዚህ ጋር ተደምረን ነው አሁን ኢትዮጵያዊ ተብለን በአንድ ሀገር ተደምረን የምንጠራው። አንደኛው ለምን በመሳሪያ አታርጉት?
ተገላግላችሁ ተርፉታላችሁ። ገራሚ እኮ ነው። እኔ ንቅሳት ቤት ልከፍት ነው። ጋምቤላ ቦታ ፈልግልኝ። አንፈልግም፣ እንዲሁም አንፈልግም። ምን ያደርግልናል? በኋላ ሳይታይልን ሰው ልታስገባና አንፈልግም። ምን ያደርጋል? በቀለም ነው ወይስ በቾክ ነው የምትነቅሰን? አንፈልግም። እንዲሁም የዓመቱ ምርጥ ኮሚክ ብያለሁ። ሳይታይልን ሲሆን ልንገባ ነው። ይመተ ይቻመ ሹገር በጣም ነው የሰለችኝ። በጣም ማለት ነው እኔ መጀመሪያ መስሎኝ ነበር ወጣቶች ምንም አይጠቅማችሁም ሹገር ምንም ማለት ነው ህይወታችሁን ወደኋላ በቃ ማለት ፊዚካሊ በቃ ሰውነታችሁን ይጨርሳል ምናምን ነገር ነው ሰው ሲነግረኝ ጓደኞቼ ተው ሲሉኝ ምናምን ነገር አልሰማም ነበር። አሁን ነው የገባኝ። ማለት አሁን እኔ እንደዚህ አይነት ነገር ሚዲያ ላይ ይወራል ምናምን ብዬ አይደለም፣ ግን እንድትማሩበት ነውና ምንም አይጠቅማችሁም። ሻይ ስትጠጡ እንኳን ስኳር አትጠቀሙ ማለት አታብዙ። በቃ በተለይ ስፖርት የሚሰሩ ሰዎች እድሜያችሁ የገፋ ምናምን ሴቶችም ወንዶችም በእናታችሁ እሺ፣ ሹገር ምንም አይጠቅም። ስኳር በቃ ቀንሱ በእናታችሁ እባካችሁ። እንግዲህ ሰምታችኋል። ለምክርህ ቃለ ሕይወት ያሰማል። ግን ጥያቄ አለኝ። መኪና ገዝታል ወይስ አልገዛም? ኮመንት ሴክሽን ላይ ስላነበብኩ ነው። መኪና ከገዛ በኋላ ነው የጸጸተው የሚል ነገር ስላየሁኝ ነው። ገና ስንቱን ያሰማናል። ጉድ እኮ ነው። አንተ ምመር ፓትሮል የምትባለው ሰው ተፋታኝ አታ ገጣ ዝርጣ እፈነከታለሁ። ምመር ፓትሮል ነው ምን ይችላል? ከዚህ በኋላ ስነ ስርዓት ከበበር ግሱ። ቪዲዮውን እንዳያችሁት ነው። ቪዲዮ ምንም አያስገርምም፣ ግን እጄ አያርፍም። ኮመንት ሴክሽን ላይ ገብቼ አንድ ነገር አየሁና ብቻዬን የሳኩት ምን ይላል መሰላችሁ? ኮመንቱ እኔን ያባልገኛል አልጨርሰውም። የኔ ዳሽ ይላል። ሰው በተፈጥሮ ላይም ያላግጣል፣ ፈጣሪ በፈጠረው ላይም ይናገራል። ሰው ግን እውነቴን ነው ሞት አነሰው የተባለው ካለ ምክንያት አይደለም። ቆይ ያንተ እንደዚህ ጎዶሎ ነው? እኔ ያላልኩ ከፈጣሪ ጋር አታጣሉ። ይሄ ነገር እንዴት ነው? ትንሽ ግራ ያጋባል። ተኮሰ ዘን ተጨበጨበለት። ለቲክቶክ ቪዲዮ እየሰሩ ነው ወይስ ባህል ነው ካልቸር ነው? ምንም አልተረዳሁትም። ስለዚህ ቪዲዮ የተረዳችሁ ሰዎች ካላችሁ ኮመንት ሴክሽን ላይ እስቲ ያስቀምጡልን፣ እኛም እንረዳ። ወይም ስለዚህ ቪዲዮ ባህል የምታውቁ ሰዎች ካላችሁ ኮመንት አድርጉልን። ወገብ በታች ያለው ጉድጓድ እንደው አንድ ነው። እዛም ገባ እዚህም ገባ ማርጠብ አይልም ከቧንቡሌና ከጨብጥ በቀር። ነፍስ የራስን ጠብቅ ጠንቀቅ በል አባቴ። ስለ ልዩነቱ እኛ ወንዶችን ጠይቂ። ማርጠብ አይልም። መሻየሽው አንቺ ልዩነቱ ወይስ አይተሽዋል? ግልጽ አድርጊልን። እዚህ ድረስ ከደረሳችሁ ቪዲዮ ተመችቷችኋል ማለት ነው። ታዲያ ቪዲዮ ላይክ፣ ሼር እንዲሁም ደግሞ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ ማስቀመጣችሁን እንዳትረሱ። በቀጣይ በሌላ ቪዲዮ እስክመጣ መልካም ሁሉ የተመኘውን ከወዲሁ ሰናበታችኋለሁ። መልካም ጊዜ